በግልጽ እንድትነግሩኝ የምፈልገው ነገር ማለት ነው ሀቢቢ ማለቴ በቃ ከእግር ኳስ ውጭ እስኪ የዛሬው ሞመንት አይታችሁታልና እንደዚህ አይነት ደስታ ሊሰጣችሁ የሚችል ነገር ምንድን ነው ያለው? የምር የመጨረሻውን 5 እና 6 ደቂቃ አይታችሁ ማለት ቃሌ ተይዟል ሀቢቢ። ከዚህ በፊት 2 ቪዲዮ ፖስት አድርጌያለሁኝና አይ ዶንት ኖ እኔ ላይክ ምን እንዳልኩ ለራሱ እዛ ቪዲዮ ላይ አላቅም ሀቢቢ ምን ስቀባጥር እንደነበር አላቅምና ብቻ አልሐምዱሊላህ ፈርቼ ነበር በቃ ተስፋ ግን አለ ያዩ እኔ ማን በቃ አንዳንዴ ግን ያያችሁታ እንደዚህ አይነት ነገሮችን መጠቀም ማክስ ዶመንን አያችሁት መድፈር አለበት አርቴታ ማለት ነው። እኔ በጣም ሪስፔክት ልናደርገው ይገባል ደፍሮ ለራሱ ማስገባቱ ማለት ነውና ብቻ ሀቢቢ ይገባናል ማለት እኔ ይገባናል በየትኛውም ወይ የዘንድሮ ፕሪሚየር ሊግ ዋንጫ ይገባናል። እና ደግሞ ተጫዋቾች ላሳዩት ከአንደኛው ደቂቃ እስከ 90 ምናምንኛው ደቂቃ ላሳዩት ኮሚትመንት ዩ ሃቭ ቱ ሪስፔክት ልናደርጋቸው ይገባል ማለት ባለፈው ክሪቲሳይዝ ስናደርጋቸው ነበር። ሶ እንደዚህ አይነት ነገር ሲያሳዩን ደግሞ በቃ ላይክ ማን ተደምም ያለው ማለት እንጃ አሁን ዝም ብዬ ነው የምቀባጥርባችሁ። ብቻ እስኪ በሌላ ቪዲዮ ከችላለሁኝ እንኳን ደስ ያላችሁ እንኳን ደስ ያለን የአርሰናል ደጋፊዎች ወላሂ ይገባናል ይሄ ነገር። ለምንድን ነው ያጓጓኝ? ለምንድን ነው ያጓጓኝ? ሰማችሁ አቀረቁ ያጓጓኝ ዶማኖች ጎል አርሰናል አፍንጫ ይሏል። ይሄ ነው አፍንጫ ዮኬሬሽ አገባው። ማክስ ዶማን አፍንጫ ማለት ይሄ ነው። ዶማን ግርምዬ አፍንጫ ማለት ይሄ ነው። ጎል ወሰወሰው በመጨረሻም ቪክቶር ዮኬሬሽ መረቡን ነቀነቀው። ዶማን ነው ስራውን የሰራው ዶማን ግማ እንችላለን። እሺ ይሄ ነው ወፍ የለም በአላህ ይሄ ነው ኧረ ሂንካፔ ነው በእጇ ይስ አይደለም ይሄ ነው። ኧረ በእናትህ ቆይ ማይ ጨዋታው ይለቅ በኋላ ነው የምናወራው። ኧረ ማንኬላቲ አሚጣ ቆይ ረፊ በእናትሽ ረፊ በዚህ ሰዓት ቆይ ከኔ በላይ ማለት ነው ዓለም ላይ ሚኬል አርቴታን ማለት በአላህ ሚኬል አርቴታ በዚህ ሰዓት አሁን ቆይ ዓለም ላይ ከኔ ደስተኛ ሰው ታገኛለህ ወይ ነው እዚህ ምን ታደርገዋለህ ነው ሙሉ ቤተሰቡ ነው እየቋጠራል። ይመቸን ይሄ ነው እንችላለን። በቃ ግልግል ወይኔ ኤቨርተን እንዴት ነው ልቤን እኔ ወይኔ ልቤ ተጨነቀ። በስመ አብ አርቴታ ሞስኬራን አስገብተው ቤን ዋይትን ምን አለበት ብታስገባው? ማን ማክስ ዳውመን አንተ ይሄ ልጅ ሐውልት ሊቆምለት ይገባል። ይሄን ፕሪሚየር ሊግ ስንባ ሐውልት ይቆምላልሽ። ጊዮኬሬሽ ወይኔ ጉዴ ጊዮኬሬሽ እና ማክስ ዳውመን ወይኔ ምን ላርግ ወይኔ እንዴት ነው የምትችለው አንተ? ይሄ ሰውዬ እናቴ ገብቶ ማለት ነው ተቀይሮ ገብቶ ያደረገው ነገር ሙሉ ጨዋታውን ሳካ አላደረገውም። በጣም ነው የምትችል። እኔ ሰላም እኔ ምን እንደማወራ አላውቅም። ማን ኤቨርተኖች ይሄን ያህል ዲፖ ነው ይከላከሉብናል። ኧረ በስመ አብ ኧረ ጨነቀኝ። እኔ እኮ ማን ማዱኬ ማርቲኔሊ ተቀይሮ ገብቶ አሪፍ ማን በቃ ማውራው ነገር ራሱ ግራ ገብቶኛል። ማን ብቻ በጣም ነው የምንችለው። ወይኔ ጉዴ አስጨናቂ ጨዋታ። እኔ እንደዚህ አይነት ዘንድሮ ያየው አይመስለኝም። እግዚአብሔር ይሄን ሲዝን ስንበለው ሐውልት ማክስ ዳውመን እግዚአብሔር የመጀመሪያው ወጣት የፕሪሚየር ሊግ ጎል አስቆጣሪ ይሄ ነው። ማን የምን ጊዜው በጣም ነው የምትችል። ግባ እናውጣው በኢየሱስ ስም። ይሄ ነው አርሰናል። ዲስ ኢዝ አርሰናል። ኧረ እሺ ምን እናድርግ ጀሞሽ? እንሙት እሺ ቆይ ከዚህ በላይ እንሙት እሺ እንጂ ከዚህ በላይ ሞት ይምጣ እሺ ጀሞሽ ምን ላድርግ እሺ
ኧረ እኔ ግራ ገባኝ ወላሂ። ኧረ በፈጣሪ እንዲህ ያለ እንዴ ደግሞ ያቅሜን ይቃ በቃ እኔ ኧረ ምንም ማድረግ አይቻልም። እንግዲህ ፈላው ይቅናህ እንግዲህ አለቀ ሰዓት ላይ ቋጣሪ ናብሻቂ የኔ ቲም እንዲህ ነው ልብን አንበርካኪ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ እያላ ተስፋ እንዲኖራቸው አድርገናቸው ነበር እንዲቋጥሩ አድርገናቸው ነበር። ጀግናንን ማክስ ዶማ እንዴት ነው የምትችለው? በቃ እኔ ምንም የምላችሁ ነገር የለም። እንችላለን። ሌሎቻችሁ ታጥባችሁ ታኙ። እዚህ ጋር እንድትቆዩ የምፈልገው የአርሰናል ደጋፊዎችና የሲቲ ደጋፊዎች ናቸው። የአርሰናል ደጋፊዎችም ሲቲ ላይ በደንብ ለመቋጠር ማለት ነው ይመጣጠራሉ። ማክስ ዳውመን ይላል። እናቴን አንቺ ቅጽል ስም ያስ ብሌስድ እንበልሽ ልክ እንደ ማክስ ሃሎዌይ ማክስ ብሌስድ ዳውመን እንዴት አባሽ ነው የምትችይው? አሁን ሰው ይሄ ልጅ ነገ ጠዋት ሃይ ስኩል መግባት አለበት ክላስ መግባት አለበት ቢባል ማን ያምነኛል? the youngest Premier League scorer in history አሲስቱም የሱ ነው። መጀመሪያውም ጎል ሁለተኛውም ጎል በሱ ነው የተፈጠረው። አርቴታ ድፍረት የተሞላበት ሳካን አስወጥተህ ዳውመንን ሳይሆን ያስገባው ሳካ ሜዳ ላይ ያለ ሚድፊልደር ቀንሰህ ዳውመንን ማስገባት ትክክለኛ ውሳኔ። እኔ ገና ሲቀየር 74ኛ ደቂቃ ሲቀየር ነው መጨፈር የጀመሩት። ከዩቲዩብ ላይ ወስደ ክሊፕ አድርገህ ፖስቶ ከፈለክ ማለት ገና ሲቀየር መጨፈር ጀመሩ ሳናገባ ማለት ከባርለ አንቺ ልጅ እንዴት አባሽ ነው የምትችይው? ገና ደግሞ ኳሱ እጅ ላይ ምናምን ነገር የሆነ ስታንሸራሽረው ምናምን ነገር the youngest Premier League goal scorer in history ሌላ ክሬዲት መስጠት ዛሬ አክቹሊ ሁሉም ምርጥ ነበር ካለ ማርቲኔሊ ውጪ ማለት ሁሉም ምርጥ ነበር ዛሬ። እንዴት አባቴ እንደኮራውባችሁ ማለት ዛሬ ያፈርኩት አንዳንድ አድክም ክለባቸውን መደገፍ ማይችሉ ደጋፊዎች ነው። ደግሞ እኮ አያፍሩም እኮ ይሄን ያህል ዓመት እያሉ ይዘረዝሩላል። ይሄን ያህል ዓመት የደገፈ ደጋፊ ተስፋ አይቆርጥማ። ባንተ ደካማ ሜንታሊቲ ነው እየመራናቸው እታች ያለ ሰው እኛ ስንጥል ብቻ በቃ አለቀላችሁ ተስፋ ቁረጡ የሚሉ 5 ነጥብ እየመራን ተስፋ ቁረጥ ትባል ነበር። ባንተ ደካማነት ምክንያት ማለት ክለብን መደገፍ ቻል። we are the gunners ገባርለ አርቴታ ምናምን ያልሽ ሰውዬ ማለት ተዘጋጂ ነው የምልሽ። ከቲክቶክ መንደር መቀነስ ሊኖርብሽ ይችላል። ገባ ወይ ዝም በል ወይ ማሊያውን አውልቅ ከኛ ጋር አትወክለን በቃ ገባርለ ሚደግፍ ደጋፊ ነው የሚያስፈልገን። we are the gunners እንኳን ደስ አላችሁ። እኔ እኮ ደጋግሜ ነግሬያችሁ ነበረ። የዋንጫ ሴሪሞኒ አዘጋጁ ማን እንደሚያሸንፍ ታውቋል ብዬ ከወር በፊት ነበር የተናገርኩት። ይሄው አርሴናል ዛሬ 2-0 አሸንፏል። ቅድም የሰራሁትን ቪዲዮ ገብታችሁ ማየት ትችላላችሁ። በየጨዋታዎች ቀድሜ አርሴናል ይሄንን ዋንጫ እንደሚበላ የተናገርኩኝ። እንኳን ደስ ያላችሁ። ዘንድሮ ሴሌብሬሽኑን ካሁኑ አስጀምሩት። እንግዲህ ስራም ያላችሁ ሰዎች ምናምን ፈቃዱ ሰዱ። አርሴናል ዋንጫ ሲበላ በቅርብ ጊዜ አይቻለው። ቀውጢ ነው የሚሆነው። እንኳን ደስ ያላችሁ የአርሴናል ፋኖች። በአጠቃላይ የዛሬው ትንሽ ያሰጋ ነበር። ብዙዎቻችሁ በውስጥ በኩል አቻ ሆነ እኮ እያላችሁ እየጻፋችሁልኝ ነበረ። ግን እኔ እርግጠኛ ነኝ አርሴናል ዋንጫ ይበላል። ሁላችሁም ተዘጋጁ። ዶማን ወደ ጎል አርሰናል አፍንጫ ይሏል። ይሄ ነው አፍንጫ የኮሬስ አገባው ማክስ ዶማን አፍንጫ ማለት ይሄ ነው። ዶማን ግርምዬ አፍንጫ ማለት ይሄ ነው። ጎል ወሰወሰው። በመጨረሻም ቪክቶሪዮ ኮሬሽ መረቡን ነቀነቀው። ዶማን ግባ እናውጣው። ወይኔ ይህን የሚያክል ድል እንዴት አልተመቸኝም። ስራ ላይ እኮ ነኝ። ግባ እናውጣው። ሄሎ ከማን ይውገናል? ከማን ማክስ ዶማን። ቆይ እንመለስበታለን። ኮፕሊንክ አድርጉልኝ፣ ሼር አድርጉልኝ። ግባ እናውጣው። ወያላ ግባ እናውጣው። ና ግባ እናውጣው። ይመላጣል። ኮፕሊንክ ሼር አድርጉልኝ። እንኳን ደስ አላችሁ። ይሄ ነው አርሰናል ማለት። ይሄ ነው አርሰናል። ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል። ክሬዲት በደንብ ይሰጥሻል። ስለሌሎቹ እናውራ።
0-0 እያለን አርቴታ ምናምን የሚሉ ሰዎች ማለት ሜዳ ላይም እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩም? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራህ ቴብል ላይ እየመራህ ሜዳ ላይ 0-0 እየተጫወትክ እያጠቃህ እንዴት በቡድን አታምን? በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረህ ትጨፍራለህ ከኛ ጋር? ገባህ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው። መጀመሪያ ተነፍቶ አለቀ፣ ሰዓቱ አለቀ፣ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ከሆንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ ማለት እምነት ይኑርህ፣ በቡድንህ እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራህ። 0-0 እያለ ዩቲዩብ ላይ ወስዳችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ፣ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን እፈልገዋለሁ። ከዛ ዳውማን ክሮስ አደረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛ ዳውማን ብቻውን እንዴት ያጣጠፋቸው እንዴት ያጣጠፋቸው። ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋ ነው የምታገባው። ያንቺ ቪዲዮ ካሚን ራይት አፕ ዌር ዘ ጋነርስ ገና ሲቲ ይጥላል ዛሬ ማታ አጠሮ ምናምን ጭራሽ አያቆመኝም። የዘንድሮውን ዋንጫ ማንም አይቀማኝም። ማንም ሙሽራ ነኝ። እኔ ነው እንደምቆጥሩት ለኔ ነው ወይ የምቆጥሩት? በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምቆጥሩት? ለማን ነው 19 ቲም ላይ ቋጠረብኝ። የኔ ታዳጊ የት ሂደው ታዳጊ የት ሂደው? ማክስ ዶማን አድምቀ ጻፈው። ይሄን ስም አድምቀ ጻፈው። እንደገባ ትርምስምሱን አወጣው። እንደገባ በቃ ማን ይቀማው? ማን ይንካው? ኤብሬቼዜ በኪዳን ምረት አረዛሪ 11ንም ተጫዋች ነው የምንጠራው። ምን አይነት ምሽት ነው? ግባ እናውጣው። ወያላ ሰርጋችን ደርሷል። ተዘጋጁ፣ ሰርጋችን ደርሷል። ሚዜ አሰፍቼ ነው ማለብስሽ፣ አሰፍቼ እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበርኩ ፈርስት ሃፍ ላይ። ዛሬ ማለት ነው የምናሸንፈው ሁሌ በመዝለፈለፉበት ሴት ፒስ አይደለም፣ ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነህ ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። ዲስ ኢዝ ማይ ማናጀር። ምን አይነት ዛሬ ያሳየ አርቴታ፣ ዛሬ ያሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣኸው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ! በቃ ይሄ የምንንጫጫበት እስከ ዛሬ ድምፅ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዜ። ምን አይነት ፐርፎርማንስ ነው ዛሬ! አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምችሉት። አሁን ማለት ነው ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ ጨፍራለሁ። እንዲህ አይነት ምሽቶችን ኤግዚቢሽን እንላለን። ኤግዚቢሽን በስማ በጣም በቃ ደስ የሚል ጨዋታ አያችሁ። የዋንጫ ጉዞ መንገዱ በቃ እንደዚህ አይነት አስደሳችና ጣፋጭ በቃ ማይረሱ ምሽቶችን ይሰጠናልና በጣም ደስ የሚል ሾው ነበር ዛሬ አርሰናል ያሳየን። ኢዜ ምርጥ ነበር። አከሌ ከከሌ እያልኩ እውነት ለእያንዳንዱ አንድ ቪዲዮ ሰራለሁ። ለእያንዳንዱ በቃ ብቻ በጣም ነው ደስ ያለኝና እንኳን ደስ አላችሁ አርሰናሎች። እንደዚህ አይነት ደስታ እንድትደሰቱ ሁላችሁም ታዞላችኋል። አርሰናሎች እንኳን ደስ አላችሁ። ጌም ቼንጀርስ ዮከሬስ፣ ማክስ ዶማን የሚገርሙ ነበሩ። አርቴታ ሁሉም ብቻ በጣም የሚገርሙ ነበሩና ብቻ እንኳን ደስ አላችሁ አርሰናሎች። ዘንድሮ እኮ ግልጽ ነው ዘንድሮ እኛ ነን ከፍ የምናደርገው እኮ ግልጽ እኮ ነው፣ የተረጋገጠ ነው። ለማንኛውም እንኳን ደስ አላችሁ አርሰናሎች።
በእያንዳንዱ ዊን ተደሰቱ። ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ። ፎሎ ያደርጋችሁ ሰዎች ደግሞ ፎሎ እያደረጋችሁ ይመቻችሁ።